ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁት ራሱ ፈሪቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ እሱ ተስፋ አድርጌ ነው የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሸልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪውቤክ ገባሁኝ። ኪውቤክ ስገባ ያላሰብኩት ህይወት ነው። ከ6-7 ሰዎች አብረክ ነው የምታድረው እንደ ዩኒቨርሲቲ ዶርም ውስጥ። እኔ እንግዲህ ይህ ህይወት አላውቀውም። ስልኬ የለኝም። ብሬን ደግሞ መልስ እንዳይሉኝ፣ ይሄ ብር ከየት ያመጣኸው እንዳይሉኝ ማለት ነው። እንዳለ ከአሜሪካ ወደ ኪውቤክ ሊያሻግሩኝ ወደ ኪውቤክ የወሰዱኝ ወደ የካናዳ ቦርደር እነሱን እንዳለ ብሬ ሰጥቻቸዋለሁ። ቲፕ ሰጠዋቸው። የትውልዱ ተምሳሌት ወድቆ መነሳትን ለወጣቱ ያሳየ ገና ብዙ ተስፋ የተጣለበት ቲክቶከሩ አዶናይ በፌዴራል ቁጥጥር ስር መዋሉ ብዙዎችን አስከፍቷል። ወጣቱ ቲክቶከር በሰሜኑ ኢትዮጵያዊ ትግራይ ክልል ተወልዶ ያደገ ሲሆን ቤተሰቦቹም ደና ሀብታም የሚባሉ አይነቶች ናቸው። ገና ከጅምሩ በግልጸኝነትና በሐቀኝነት ወደ ሶሻል ሚዲያ የመጣው አዶናይ ብዙ ትችቶችን አስተናግዶ ነበር። ካሳለፈው የስደት ኑሮ ስቃይ ሲነጻጸር የሰዎቹ ትችት የሚሰብረው አልነበረም። ስግጥ ፍምስ በማለት መሪ ቃል የሚታወቅ ሲሆን ዓላማ ላይ ሰግጥ እንደማለት ነው። አስተማሪው ሰግጠህ አስተምር፣ ተማሪው ሰግጠህ ተማር፣ ነጋዴውም ሰግጠህ ነግድ፣ ቲክቶከሩም ሰግጠህ ፈምስ እንደማለት ነው። ቲክቶከሩ ሰግጥ ፈምስ በመባል ይታወቃል። አዶናይ ከኢትዮጵያ በትምህርት ሰበብ ወደ አሜሪካ የተጓዘ ቢሆንም የትምህርቱ ነገር አላዋጣው ስላለ መዳረሻውን ካናዳ አድርጎ ነበር። በካናዳ ሰማይ ስር የሚወደቀው የተደቀደቀውና የወረደው ሁሉ ለአዶናይ ነበር። በክፍያም በየትኛውም ነገር አነስተኛ ገቢ የነበረው አዶናይ አንገቱን ዘቅዝቆ ይኖር ነበር። በውስጡ ግን የዋህነት፣ ጥንካሬ፣ ለጋስነትና እሳትነት ተላብሰውት ነበር። በካናዳ የስደተኛ መጠለያ ውስጥ የነበረውን ቆይታ ሲያነሳ አዶናይ እንባ ይቀድመዋል። በሰዓቱ ወደ ኢትዮጵያ መመለስ የማይታሰብ ነው። ህወሓት አገሪቱን ካልተቆጣጠሩ በማለቷ ምክንያት ብዙ ኢትዮጵያውያን እየረገፉ የነበረበት ወቅት ነው። አዶናይ ደግሞ ትግራዊ እንደመሆኑ የበለጠ ጫና ውስጥ ከተተው። የስደት ኑሮን ሳይፈልገው በግዱ ሳይወደው በግዳጁ ማጣጣም ነበረበት። ካናዳ በነበረው ህይወቱ ብዙ ነገሮች ሲስተካከሉ የስቃይን ገፈታ የቀመሰ ቢሆንም የኋላ ግን ነገሮች ተቀይረው ነበር። ቤቱን ለቆ በረንዳ ወጥቶ ማደር ሲጀምር ብዙ ኢትዮጵያውያን ተባብረው ከችግሩ ለማውጣት ሞክረዋል። ወጣቱ የሰውን ትኩረት መሳብ ወዳለው እንዳለው አሁንም ትኩረት ያጣው ሲመስለው በውስጡ የያዘውን የብዙ ወጣቶች ገመና የሆነውን ዘርግፎ ተናገረው። የወሲብ ቪዲዮ ደጋግሞ እንደሚመለከት በይፋ አሳወቀ። ጉዳዩ ግን በኢትዮጵያ ወግ ባህል መሰረት ጥሩ አይደለምና የትችት ጋጋታ ወረደበት። በእርግጥም በኢትዮጵያ ወግና ባህል መሰረት ፈጽሞ እንዲህ አይነቱ ጉዳይ አይፈቀድም። ይሁንም እንጂ ሲያዩት ቅዱስ ነጠላ ለባሽ ሲገልጡት ርኩስ ራቆት ተጓዥ የሆነ ትውልድ እንዳለ ብዙዎች አልተረዱም ነበር። መናገር እንዳይችል ተሸፍኖ በውስጡ ከባህልና በወግ የወጣ ድርጊቶችን የሚያደርግ ወጣት እንዳለም ብዙዎች አልተረዱምና ሁሉም ትችቶች በዚህ ወጣት ላይ አረፉ። አባቶችና እናቶች ልጆቻችን ያልተፈለገ ነገር ውስጥ እንዲገቡ እያደረገ ነው ብለው ሲቃወሙት፣ ወጣቶቹ ግን ችግራችን ነው በማለት ከፊት ቀድመውለታል። ነገሩ በዚህ ወጣት ቲክቶከር የተጀመረ ሆኖ ሳይሆን በይፋ መናገሩ በነጠላ የተሸፈነውን ቅዱስ ነይ ባይገፈፈው ችግራችሁ ነውና መፍትሄ እንፈልግለት እንጂ ጣት መቀሳሰር በነጠላ ተሸፍነው ቅዱስ ነይ ባይነት ይቅር ነው። የካናዳ ህይወቱን አስተካክሎ ትውልደ ኢትዮጵያዊ ዜግነቱ ደግሞ ካናዳዊ ሆኖ ወደ ኢትዮጵያ ሲመጣ ብዙዎቹ አድናቂው ሆነው ነበር። ሰው ምን ይለኛል ማለት ራስን ማሳነስ ነው። ተደብቄ የኖር ሰው ነኝና ሰው ምን ይለኛል ማለቴን ትቻለሁ። በመሆኑም ድጋሚ አልደበቅም በማለት በቀን እስከ 100 ቪዲዮ በመስራት ቻሌንጅም ጀምሮ ነበር። ብዙ ጀማሪ ቲክቶከሮችን በማበረታታት ይታወቃል። ሜላትና ጳውሎስ፣ ነፃነትን፣ ዲቻ ቦይስን፣ አርቲስት ሰለሞንን ጨምሮ ብዙዎችን መርዳቱ ይታወቃል። ሰግጥ ፈምስ ለበረከት የሚለውም ትክክል አይደለም በማለት ዶክተር በድሉ አቅጅራም ሐሳባቸውን ሲሰጡ ተመልክተናል። በሀያዎቹ እድሜ የሚገኘው አዶናይ በአራቱ ማዕዘን ኢትዮጵያውያን ወጣቶች ማንቀጥቀጥ ችሎ ነበር። ሰግጥ ፈምስ እንዲቀርም ሲጠየቅ ይህንን ተናግሮ ነበር። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ
ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ። በፌዴራል ፖሊስ የተያዘው አዶናይም ዜግነቱ ካናዳዊ እንደመሆኑ ካናዳ ውስጥ የሚኖሩ ኢትዮጵያውያን እንቅስቃሴ መጀመራቸውም ተሰምቷል። ለሰዓቱ ያዝንላችሁ መረጃ ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።